በተረፈ ለምንድነው አገልጋይ ሆኖ ጌም የሚጫወተው የሚል ጥያቄ ነው አንዱ የተነሳው። እነዚህ ልጆች እንግዲህ ወንጌልን እየሰበኩ ነው ብላችሁ ኦርቶዶክሳውያን ይገልጹናል እኛ ማለት እንዲነን ብላችሁ በኮሜንትና በላይክና በሼር የምታግዟቸው ከሆነ እነዚህ ልጆች ከሚያጭበረብሩ ቤተክርስቲያን ውስጥ ተሰግስገው አባ ገብረ ኪዳን እንዳሉት በየአዲስ አበባና ዋና ዋና ከተሞች አጥማቂ ነኝ እያሉ ጺማቸውን አርዝሞ ከሚያጭበረብሩ ወንጌልን እየሰበኩ መጽሐፍ ቅዱስ እንደሚናገር የሚያበራየውን በሬ አፉን አትሰራ ይላል። በጊፍት ቢባረኩ ምንድነው? ጊፍት ቢያገኙ ነዳጅ ቢቀዱ እንጀራ ቢበሉ ምንድነው ችግሩ? ምን ቁም ነገር አለው? ደግሞ የምትሰጡ ሰዎች አይደላችሁ የምትበሳጩ፣ የሰው አንበሳ የምትቆጥሩ። አንተን አንበሳ ግቢ አስሮ ነበር ማስቀመጥ። አንተ ሰታ ቢሆን የምታቸው ሰታ ቢሆን የምትበሳጨው በጣም ደስ ይለኝ ነበረ። አንተ የሆነ ቦታ ላይ ቁጭ ብለህ ጺምን እያጎፈርክ እነሱ እዚህ መጥተው ሰርተው የወደዳቸው ሰዎች ባርኳቸዋል፣ ሰጥቷቸዋል። ያርግላቸው፣ ይብዛላቸው። ገና መኪና ይገዛሉ፣ ቤት ይገዛሉ፣ ኑሮ ፎቅ ትልልቅ ሞል ይከፍታሉ። ምን እንደምትሆን አያለሁ። አንተም ይኸውልህ ኮሽም ነበር መጠቅ። ኮሽም ታውቃለህ? ኮሽም የሚባለው እሱን ነበር መጠቅጠቅ። በቃ መጽሐፍ ቅዱሳዊ ነው። ኦርቶዶክሳውያን ስጧቸው፣ እነዚህን ወጣቶች አበርቷቸው። በጊፍት ብቻ አይደለም፣ አካውንታቸውን የጠየቃችሁ ገንዘብ ስጧቸው። ልደት በየጎዳናው መጽሐፍ ቅዱስ እየሰጠ አይደለ? ምንድነው ችግሩ? መጽሐፍ ቅዱስ እንኩ ኑ እያለ ልደት እየሰጠ አይደለም? አላገዘም? መጽሐፍ ቅዱስ ከዋንዛ ዛፍ ላይ እየተቆረጠ ነው እንዴ የሚመጣው? ተገዝቶ እኮ። ስለዚህ ስነ ስርዓት ይኑራችሁ። እንደ እኛ ያመሮናል ራሳችን በስንት ነገር ውስጥ አልፈን የመጣ ነው። ስለዚህ እንዲህ አይነት በፍጹም ከእናንተ ማይጠበቅ። ከዛ በተረፈ አንደኛው እኔ አባቴን ጠይቄ ነበረ ደውዬ፣ ያው እኔ ብዙም ፍርሃቱን ስለማላቅ ለምሳሌ በፈለገ ጉዳይ ላይ በየትኛውም አይነት ሁኔታ ውስጥ እንኳን ወጣት ነው ቤትም ቢያልፍ እንኳን ለህዝብ የሚነገራለ፣ ለካህን ብቻ የሚነገራለ። ለካህን ልትነግሩ የሚገባችሁን ነገር ሁሉ አቅታችሁ ሶሻል ሚዲያ ላይ አዘረዝሩትም። ስለዚህ ለምንድነው ይህን ስርዓት እናንተ እንዴት ነው ማሰብ የጀመራችሁት? ትልልቅ አባቶች አሉት፣ ያስተማሩት አሉት። እዚህ ጋር እንዲደርስ ዛሬ ዲያቆን ተብሎ ሊጠራ የተገባበት ቦታ እስኪደርስ ድረስ ያስተማሩት አባቶችና የቀጡት ወንድሞች እህቶች አሉት። ስለዚህ እነሱ ነው እንደዛ ነው ስርዓታችሁ ይመስለኛል። ስለዚህ በእንዲህ አይነት ጉዳይ በፍጹም እንዳትሳተፉ። ሰውን ሊያጠፉ እጃቸውንና ማጭዳቸውን ከሳሉ ሰዎች ጋር በፍጹም እንዳትተባበሩ። በእውነት እግዚአብሔር በዛ አይከብርም። ስለዚህ ጌሙ ሰኔ 7 ወይም ጁን 14 ይካሄዳል። የዛ ቀን በመቶ ሺዎች በሚሊዮኖች ይመጡና እንደዚህ አድርገው የብር ናዳ ያወርዱበታል። ምን እንደምትሆን አያለ። ከዛ ይገዛል ሌላ መኪና። አሁን ከሚነዳት መኪና የተሻለ ይነዳል። በቃ ገንዘብ በገንዘብ ይሆናል ልጁ። እስቲ እንግዲህ ምን እንደምትሆን ነው እኔ ማየት የፈለግኩት። ገንዘብ ማግኘት ኃጢአት የሆነበት፣ ድህነትን ኢንተርቴን እንድናደርግ የተደረገበት ይሄ የማይሆን አካሄድ ነው። ድህነት ወንበዴ ነው የሚለው መጽሐፍ ቅዱስ። እነዚህን ወንጌል የሚያገለግሏችሁን ሰዎች በገንዘብ ብትረዱ ምንድነው ችግሩ? ግዴታ ይታመሙ፣ ግዴታ ኩላሊታቸው ፌል ያርግ፣ ግዴታ ታመው መንገድ ዳር ይውጡ? ምን እስኪሆኑ ነው? በጤናቸው በወጣትነታቸው ጊዜ ገንዘብ ለማግኘት እንዳይጨነቁ ስጋዊውን ነገር እናንተ እያደረጋችሁ መንፈሳዊ ነገር እነሱ ይመግቧቸዋል። ምንድነው ችግሩ? ይህ መጽሐፍ ቅዱሳዊ አስተሳሰብና አካሄድ ነው። ስለዚህ ወደድክም ጠላህም በስጋዊ ነገር በሚያስፈልጋቸው ነገር በሙሉ አግዟቸው። አንተ ቁጭ ብለህ 16 አንበሳ ሰጡት የምትል ጋሽ ምቄ፣ አቶ ምቄ ወይም ወይዘሮ ምቄ፣ እህታችን ምቄ ምንም ልንረዳህና ልንረዳሽ አንችልም። በቃ ምንም ልንረዳችን በቃ
ምንም ደግሞ መስጠት የማትችሉ ሰዎች አሻራችሁ እስኪጠፋ ታብታብታብታብታብታብታብ አድርጉለት። በቃ ምን እንደምትሆነ እኔ ሰኔ 7 ራሱ ፎርዋርድ ተደርጎ ነገ ቢሆን ብዬ ሁሉ አሰብኩ። ቶሎ እሱ ከፍ ብሎ ለማየት ማለት ነው። ከፍ ብሎ ለማየት እንደው ዘገየብኝ። ስለዚህ